የሚስቅ ኢሞጅ እንደው ከስልካችሁ ጠፍቶ ይደር። ቁም ነገርም ሳውራ ይገለፍጣሉ። የሚያሳዝን መች ነው እኔ ሳውራ የሚያሳዝን ኢሞጅ የምትልኩት እንዴ? እንደዛ ሳይሆን አንቺ እኮ ስታወሪ ማለት ቁም ነገርን ብታወሪ ያስቃል፣ ታስቂያለሽ። በቃ እኔ በራሴ አሁን እሷ ልጅ ባለፈው ዕለት እንደሚታወቀው አግኝተናት የሆነ ጃዛ ቤት ተቀምጣ ነበረ። መማታት፣ ሰው መደብደብ ምናምን ስትጀምር ጊዜ ከአቶ አብዲ ጋር በመነጋገር ሆስፒታል፣ ራሺዲያ ሆስፒታል እኔ ሳሪ ኪያ ይዘናት ሄደን ነበረ። ያው እኛ ሁሉንም ካሜራ ፊት አናወጣም። ከካሜራ ጀርባ ትረዱም ለምትሉትም መልስ እንዲሆናችሁ ነው። እና ይዘናት ሄደን ነበረ። ልጅቷ መሳፈር አትችልም። ኦልሬዲ አይምሯ ትክክል ስላልሆነ እንደዚህ ኢንተራፕት የሚያደርጉ ፕሌን ውስጥ ኢንተራፕት የሚያደርግ ሰው መሳፈር አይችልም ተብሎ ጠዋት ወተን ከዛ መጨረሻ ላይ ወደ 5 ሆስፒታል ሄደን ፖሊሶችም ተባብረውን መጨረሻ ላይ ነው ኮይቲ ሆስፒታል ተቀበላት። ኮይቲ ሆስፒታል ተኝታ ነበረ። ይሄ ሁለቱ ጥርሷን ሳሪ ማይታታለች። ወደ ታች በእጇ ጎትታው ይሄ ጥርሷ ይሄ ስጋዋ ተንጠልጥሎ ነበረ። እንደዛም ሆና ልጅቷ አይሰማትም ነበር። ፊቷ ግን አብጦ ነበር። ልጅቷ ኖርማሊ ከራሷ ጋር ስላልሆነች ምንም ጥርሷ ስጋው እንደዚህ ቦጭቃ አንስተው እንትን ይል ነበረ። ስለዚህ ወስደን ሆስፒታል አስገብተናታል። እኔ ጋር በዛን ሰዓት ቆጥሬ የተቀበልኩት ብር እስቲ ነው እኔ ጋር አለ። ለእህቷ የተወሰነ ብር ሰጥቻታለሁ። 500 ምናምን ብር ነው። ሳሪ አብረን ሄድን ጊዜ ሰጠዋት ማለት ነው። ከዛ በኋላ ደግሞ ሆስፒታል ውስጥ ደግሞ በቀደመታ ሰጥቻታለሁ ወደ 4000 ምናምን ብሯ ግን ምንም ነገር ሳይነካ 4300 ብር ነው ምናምን እኔ እጅ ላይ ያላት ጥሬ የራሷ ሀቋ ማለት ነው። ከዛ ለዛ ጃዛ ቤትም ያለች ልብስ ምናምን ተገዝቶ በሻንጣ እኔ ጋር እዚህ ኪያ ጋር ነው እንደውም ልብሱ ራሱ ያለው ልናሳፍራት አስበን እንትን አላለም እና ብሯ ይሄ እና 2 ድርሃምም አለ አብሮት ብሯ እንደተቀመጠ ነው ያለው። ልጅቷ ግን እስቲል ነው የአይምሮ የሜንታል ኬዝ ሆስፒታል ትልቅ የመንግስት ሆስፒታል ተቀብሏት እዛ ናት ያለችው። ልጅቷ መሳፈር በምትችል ሰዓት ትሳፈራለች ተብሎ ለኤምባሲ ፓስፖርቷን ሰጥቻለሁ። እኔ ጋር ያለው ብሯና የኢትዮጵያ የቀበሌ የአዲስ አበባ መታወቂያዋ ግን እኔ ጋር ነው ያለው። ጋይዝ እኔ እንኳን ብሞት እንኳን 4000 ምናምን ብር እኔ ጋር አላት ትችል ልጅ እንደው አደራችሁ እና ይሄን ልንናገር ነው። ልጅቷ ሆስፒታል ናት እስቲል ነው ያለችው። 4300 ምናምን ነው መስያልሽ 2 ብር ሳንቲምም ከ4000 ጋር ነው ያለው። አብሮ ነው ለመሰላችሁ። እኔ ሰው ነኝ ገባሽ? ነገ የሆነ ነገር ብሆን ይሄ ሀቅ አለብኝ ትሰጣላችሁ። ማሲ ማየት ይቻላል። ልጅቷ ፎዚያ ይችውን ያኛውን ሳታስረጅም ሳታስለስኝ ኦኬ ፎዚያ ልጁ እባክሽ መሲ እኔ አሁን ሙኒት ቁጥሩን ልካለኝ። ሙኒትን ሰድቧታል፣ ግን ችግር የለም እሱን እንሄድበታለን። ነገር ግን ልጁ ቶሎ ብሎ ፕሮፋይሉን በማጥፋት የክብር መልስ ነው የመለሰልኝ። የትም ቦታ ብትጠሪኝ ይመጣለሁኝ። ግን ደግሞ ሁለታችሁ የፍቅር ግንኙነት እንዳላችሁ ነው እያወራ ያለው። ይሄ ምን ያክል እውነት ነው? ልጁን ልጥራ ወይ እዚሁ እስኪመጣ ድረስ ይህን ጉዳይ እንሂድበት ወይ ልልሽ ነው ፎዚ። ልጁ እያለ ያለው የፍቅር ጉዳይ አለን እያለ ነው። እሷ ትወደኛለች እኔ ደግሞ አልወድሽም ስላት ስሜን ለማጥፋት ያሴረችው ሴራ ነው እንጂ በፍጹም እኔ ብር እንትን ብዬ አልካልኩም እያለ ነው። ምን ትያለሽ? ሰላም ለእናንተ ይሁን። እንዴት ነው አለን ፎዚ? መስዬ እኔ ልልሽ የምፈልገው ማለት ነው ስለ ፍቅር ግንኙነት ወይም ደግሞ ይሄንን የእሱን ስም ለማጥፋት ላለው ደግሞ እኔ በመረጃ ነው የምመጣው። ወረቀቱ አለኝ የላኩበት እስከነቀኑ ምናምን ራሴ የፈረምኩበት ወረቀቱ አለኝ። እኔ የእሱን ስም ላጠፋ አይደለም ወይንም ደግሞ በፍቅርም አይደለም ብሩን የሰጠሁት ለልጁ ማለት ነው። እኔ እናቴ ታማብኝ እናቴ ታማ ኦፕሬሽን ልትሆን ለልጁ ላክልኝ ብዬ ነው የሰጠሁት እንጂ እኔ ከእሱ ጋር የፍቅር ግንኙነት ኖሮኝ ለእሱ ልሰጥ አስቤ አይደለም። እና ደግሞ ወረቀቱ ከእጄ ላይ ነው። ለሙኒም ልኬላታለሁ። አንዴ ሁሉም ሰው ሲጠይቀው ልጁ እንደዛ ነው የሚለው፣ ይሳደባል። እኔንም ስልኬንም አይመልስም። እህቱንም ስናገር እህቱም እንደዛ ነው የምትለው። ስንት ብር ነው የሰጣችሁ? 1000 ድርሃም ነው እንትን ያልኩት። 25 ብር ቆርጧል። 975 ብር ማለት ነው። ኦኬ ቆይ ከቻልክ ና ብየዋለሁ።
ይመጣል እንግዲህ እሱ ከዛ ዳይመንድ ማለት የምትፈልገው ካለ ሰላም ሰላም፣ እንዴት ናችሁ? ሁላችሁንም ሰላም። አንድ ነገር ልበል፣ ይቅርታ ሳርዬ፣ ቅድም ተገናኝተናል አይደል? እኔማ ማለት የምፈልገው 2 ሰዓት ነው የቀረን። አሁን 1 ሰዓት ከምናምን ሊቀረን ነው። ሰብስክራይብ አድርጉ። ኦቲዝም ልጆች ትምህርት ቤት ነው፣ ታውቃታላችሁ። እንትኗን ሴትዮዋን የእሷን ትንቻልኪ ነው ሞት ትምህርት ቤት ለመስራት ፈልገው ነው እና የቴሌኮሙኒኬሽን እንትን ሰጥቷቸው ነው 30 ብር ለሰው ሰብስክራይብ ባረገ እና እባካቸው ሰብስክራይብ አሉ ማለት በነፃ ሰብስክራይብ አድርጋችሁ ለእነሱ 30 ብር ገቢ ላይ እንደረዳችሁ ነው የሚቆጠረው። አንድ ሺህ ሰዎች አላችሁ እየሄዳችሁ ይኸው የኔን ኮፒ ሊንክ እያደረጋችሁ ሄዳችሁ ማድረግ ትችላላችሁ። እና ጥሩ ስራ መስራት ለራሳችን ለራስ ነው። ሰማለሁ አይደል? ቤታቸውንም ከፍተዋል። ሄዳችሁ ከፈለጋችሁ እነሱ ጋር መሄድ ትችላላችሁ። ጁጂ አንቺ ተናግረሻል። ኦልሬዲ ስራ ላይ ስለሆንኩ ነው። ያ እሺ ወራቱን ላሳያችሁ። ኮፒ አርጊውና እንትን አርጊላቸው ከፈለጉ ማለት ነው። ግን በሄዱ ራሳቸው እንትን ይሉበታል። እሺ ኮፒ አርጋችሁ ሄዳችሁ እዛ አስገብታችሁት ከዛ እንትን ሰብስክራይብ ማድረግ ብቻ ነው። 2 ሰዓት ነው የቀረን። አደራ የሳሪ ቤተሰቦች ጊዜ ያለተናልኝ እሺ ሎራጅ አቶጭኝ ዚሎምና እንዲ ያለችውን ሰምታችኋል። ሄዳችሁ እናንተ ከእናንተ የሚጠበቀው ሰብስክራይብ ነው። እናንተ ሰብስክራይብ ስታደርጉ ኢትዮ ቴሌኮምን ኢትዮ ቴሌኮም ደግሞ ለዚህ ለህፃናት እንትኖች ይረዳል ማለት ነው። ስለዚህ እናንተ ሰብስክራይብ ነው የምታደርጉት። የዳይመንድን እንትን ተጭናችሁ ሄዳችሁ ሰብስክራይብ አድርጋችሁ ያም ደግሞ በተለይ እንትን ጽፋችሁ ይህ ብር አይከፈልበትም። በነገራችን ላይ ሰብስክራይቡ ቴሌኮም ነው የሚከፍለው። በአንድ ሰው 30 ብር ይከፍላል። ስለዚህ የዚህ በጎ አድራጎት እኔ እንኳን እዚህ ጋር ሆኜ አደረኩኝ ማርያምን በ2 ስልክ ማለት ነው። ስለዚህ ሄዳችሁ ሰብስክራይብ አድርጉ። ፎዚያ ልጁ ምን አለ መሰለሽ፣ ልጅ ባለችበት ቦታ እናወራለን። ነገር ግን አሁን ስራ ላይ ነኝ፣ ነገ አቅርቢያት እያለኝ ነው። ስራ ላይ አይደለም፣ ይህን ሰዓት ስራ ላይ አይደለም። አውቃለሁ እሱ ስራ ላይ አይደለም። እንዴት ትተዋወቃላችሁ? ትተዋወቃላችሁ እዚህ ድረስ? አሁን እንተዋወቃለን። ትውውቃችሁ ምንድን ነው? እስቲ ንገሪኝ። ወላሂ ትውውቃችን የኔ በሰው ነው የማውቀው ልጁን ማለት ነው። እና ብር የሚልክልኝ ሰው ሳጣ እሱ አካውንት ነበረው እና በእሱ አካውንት አስገብቼ ላክልኝ አልኩትኝ ማለት ነው። ከዛ እሺ ብሎ ሀለስ ስደውልለት አያነሳልኝም። ሐዋላ ነው ላክልኝ ያልሽ ወይስ እናቴ ታመመች አበድርኝ ነው ያለሽ? ኖ አበድርኝ አይደለም። እኔ እናቴ ታማ ነው፣ እናቴ ሆስፒታል ገብታለች። ገብቶሻል? እና እኔ ግን ያልሽኝ ፖዚያ ጠዋት ለእኔ ያልሽኝ በእህቱ አማካኝነት እና የእሱ እናት ታማ ሆስፒታል ስላለች ብር ስለሚያስፈልገው አበድሪኝ ብሎኝ ነው ያልሽው። ደጋግሜ የጠየቅኩሽም ደግሞ ይሄንን ነው። ለምን ሰጠሹ ብዬ ስልሽ ይሄንን ነው ያልሽኝ። ጎኒ በሰዓቱ ማለት ነው። በሰዓቱ እኔ የፈለኩት ለእኔ እናት ነው። እሱ ደግሞ የእኔ እናትም ታማለች ነው ያለኝ። ገብቶሻል? ግን እኔ ደግሞ አሁን ደግሞ ሌላ ነገር ቀላቀልሽ። እኔ ለመሰልሽ ስለማላምን ነው። በተለይ እንደዚህ አይነት ኬዞችን በጣም ፍትፍት ካላረኩ አያምረኝም። ለምን ብዙ ነገር ሰጥተ አሁን ምን አልሽኝ? የእሱ ጓደኛ ብር ስለሚልክ ለእሱ አስገባውለትና ለእናቴ እንዲልክ አለ። ይሄ ራሱ የራሱ ስም አለ እኮ ወረቀቱ ላይ መስዬ፣ ይሄ ወረቀቱ በእጄ ይዤዋለሁኝ። በራሱ ብር አልሰጠሽውም አይደለም ማሬ፣ ብር ሰጠሹ ሊሆን ይችላል። ነገር ግን በፍቅር ግንኙነት ከሆነ የሰጠሽው ፎዚ እናቴ ትሙት ነው የምልሽ። ወር ነው የሚሄድብሽ አንቺ ላይ። በፍቅር ግንኙነት አይደለም የሰጠሁት፣ በፍቅር ግንኙነት አይደለም። ኦኬ እሱ መረጃ አለኝ ብሏል። አንቺን መረጃ አለሽ። ነገ ትመጣላችሁ፣ ሁለታችሁን ገስት ላይ ቁጭ እናረጋችሁና አንቺን መረጃችን ታወጣለሽ፣ እሱን መረጃ ያወጣል።
እኔ ግን ሀቅ የምፈልገው ፎዚ አሁን እንደው 1000 ድርሃም ብዙ ብር ሆኖ ነው ምናምን አልልሽም የለፋሽበት እስከሆነ ድረስ። ነገር ግን እዚህ አሁን 5 ልጆች አላችሁ። እኔ ከቲክቶኬም ከስልኬም የቦለካችሁ ከወንዶቹ ጋር የሚገርም ላይፍ ሀዲቃ ሄዳችሁ ተሳስማችሁ ብር ሰጥታችሁ መጨረሻ ላይ ያ ወንድ ሲተዋችሁ አብራችሁ የበላችሁትን አይስክሪሙ ለምትደምሩ ልጆች አላችሁ። እንደዛ አይነት ልጆች ሚዲያ እንዳትመጡ። ሚዲያ ይሄ ሚዲያ እኛ የምንጠቀምበት መዳማቸው ብር የበላባቸው በደላላ ብር የተበሉ መዳም የሚያሰቃዩቸው ሐዋላ ብር በልተው የሚከለክሏቸው ነው። በተረፈ ግን ሸራኪስ ተላልጣችሁ ምናምን ሀዲቃ ሄዳችሁ ከዛ በኋላ እዚህ ጋር ወንዶቹን ለማስጠላት ስትመጡ ደግሞ ሮንግ ነው። አሁን እኔ 2 ነገር ስለሰማው ነው ከሙኒት ሀቁን ነው ብዬ ከሙኒት እንትን ብዬ እናትህ ታማ ብር ተበድረግ እንዴት አትሰጥም ስለው ኖ አትሳሳቺ ብሎኛል። ላሰማሽ ሪካርዱን አትሳሳቺ ነው ያለ። የቅድሟ ልጅ የሚያዋራችኝ ስለተሳሳተች ነው እንደዚህ የተናገርኳትኝ። አትሳሳቺ እራሷን ፎዚያን አምጭልኝ ብሏል እሱ ልጁ። ስራ የለውም ለምን አይመጣም? እዚህ ጋር አይናገርም። ስራ ለሌለው ወንድ ልሽ 1000 ድራማ ይሰጣል። የስራ ሰዓቱን እኔ ስለማውቅ ነው። የስራ ሰዓት እንዴት ሰዓት አይደለም ሰሩ 6 ሰዓት መቅሪብ ላይ ነው የሚወጡትኝ እነሱ ስራ። ኦኬ መቅሪብ ድረስ እንደሚወጣ ታውቂያለሽ። የልጅ ፍቅር የሚወጣ አድርጊ። ልጁን የት ነው የምታውቂው ፎዚያ? ወላሂ እኔ የምኖረው ሻርጃ ነኝ። እሱ ያለው ፉጀራ ነው። ፉጀራ ነው የሚኖረው። እኔ ሙሉ ነገሩን አውቃለሁ። ያኔ ኦኬ ስንት ቀን በአካል ተገናኛችሁ? ኧረ እኔ በአካል አንድ ዜና ያገኘሁት እዛ ወዲያ አግኝቼዋለሁ። የት ተገናኛችሁ? እኔ ሻርጃ ውስጥ ነው የማውቀው። የመጣም እዛ ነው የሚኖረው። ደግሞ ፉጀራ እንደሆነ ነው። ፉጀራ ቻርጃ መጥቷል። አዮ እኛም ያልነው ይሄንን ነው። ከፉጀራ ቻርጃ ከመጣ ይሄ ልጅ ነገር አለ። እኔ ግን ይሄን ነገር ሳላጣራ አልተውም። መሲ ወላሂ ችግር የለውም አጣሪ። እኔ የምፈልግ አሁን ለእሷ ስትይ አይደለም ለእኔ ስትይ፣ ምክንያቱም እኔ ልጁን ፈልገዋለሁ። የሰደበኝ ስድብ ቤተሰቤን አላስተረፈ ምንም እኔ ራሴን በተስስ ልጅቷ መታለች። አንተ ሀቅ ካለክ ልጅቷ እኔ ሀቅ አለኝ ብላለች። አሁን ናገስት ላይ እሷ የስራ ሰዓትህን ታውቃለች፣ የምንህንም ታውቃለች። ስለዚህ ናገስት ላይ አንተ ሀቅ ካለክ ማለት ነው። እኔ ያለው ሁሉም ሰው አለ እና ቁጭ ብለን እየጠበቅንክ ነው። ኋላስ ይምጣ። እሱ ከሆነ የወሰደች እናቴ ትሙት፣ እኔ አንገቱን ነው ማስደፋ አልኩሽ። እዚህ ርዕስ ላይ ስለሌለውበት ነው ጋይስ። እሺ ዝም ያልኩት ችግር ነው። ይሄን ያደረገ ከሆነ ችግር የለም። እህቱም እሱም ይሸማቀቃሉ። ምን ቲክቶክ ላይ ተፖሰተ ሰው እኮ ቆሌ ሁሉ ነው የሚርቀው። እስፔሻሊ ሌባ ተብላችሁ ፎቶችሁ አይፖሰት በዘራችሁ አይደለም። እኔ ፎዚያ እኔ ተከሻ የሆነ ነገር ከብዶኛል ማሬ። በውስጥ የሆነ ነገር የምትይን ነገር ካለ በይ። እኔም አልፋታሽም። የከበደሽ እህቴ ምንድን ነው? ምን ልናገር እዚህ ጋር ሆነ? እኔ እኮ የፍቅር ግንኙነት ቢኖር እንደማንኛውም ኖርማል ብቻ በሰላም ነው የሄደው። ፎዚ እንዴት እስከዛ ምናምን ላለው ደግሞ እኔ እንጃ አላውቅም። ብቻ ምን ብዬ እንደምነግርሽ አላውቅም። እኔ አሁን የተላላካችሁትን ሜሴጅ ላይ ጠዋት ያልሽውን የተላላካችሁትን ማወራበት ያለውበት ነገር ስለዚህ ማወራበት አይደለም ፎዚያ ከሱ ያላችሁትን ሜሴጅ ላኪ። ምንም ልልሽ አልችልም። ጠዋት ቮይስ አላችሁ? እስከ ዛሬ ድረስ ያወራችሁትን ቮይስ አለ? በብሩ ሰዓት የነበረውን መሲ በብሩ ሰዓት የነበረውን ለዚህ ጉዳይ ተበደረኝ ያለችበትን ለእኔ እሱን ትላክልሽ። እሱ የላከላትን ማለት ነው። ለእኔም አላከችውም። የአንቺ ስተት አይደለም። ለምን እንደሆነ ታውቂያለሽ ማለት ነው። አብዛኛው አንዳንድ ሴቶች ሙኒት ማርያምን ነው የምልሽ ሀዲቃ ላይ ሄደሽ ከናቢያሽ እንደዚህ ብለሽ ቁጭ ብለሽ ፎቶ ተነስተሽ ወንዶቹ ፎቶ እየያዙ እየመጡ ነው። ወንዶቹም በቲክታክ እናጠቃለን ብላችሁ እንዳትመጡ። እናቴ ትሙት ነው የምለው። ወንዶቹም ባጠፉት ልክ ነው የሚወቀጡት። እናንተም ባጠፋችሁት እንትን ነው እንጂ ወንድ ልጅ በፍቅር በተለይ በፍቅር ጊዜ ያልጋም ትጠይቁ የምሳም የተገባበዛችሁትን የምትጠይቁ ሼም ወንድ በጣም ነው ሼም ነው። እኔ ቆይ ሼር ላድርግላችሁ። እኔ እኮ በደህና ሰዓት እኮ ለሰው እኮ እሰጣለሁ። ያኔ ካለኝ ብሰጠው ችግር የለውም። ግን ደግሞ ይሄ ደግሞ እኔ አስፈላጊ የሆስፒታል ገንዘብ ስለሆነ ሀላስ ያንን የምፈልገውን ሀቄ ነው እንጂ ስለ ፍቅር ምናምን ስለዛ ላወራ ነው። እሱ የሚያስበው እና የሚናገረው ሌላ ነው።
ሁለተኛ መረጃ ነበረኝ። ነገር ግን ሲሰድበኝ ወላሂ ብሎክ ሳደርገው እንትኑ ይጠፋልኝ። ዋትሳፕ ላይ ይሰድበኛል ልጁ፣ በጣም ነው የሚሰድበኝ። ሲሰድበኝ እኔ ቦልከዋለሁኝ። ፎዚያ እሱ ደግሞ ስለ ፍቅር ያወራችሁበትን ሪከርድ ይዞ እስከመጣ ችግር የለውም ኖርማል። እንደዛ ከሆነ እና እንደዛ እኔ በፍቅር ዙሪያ ለሱ ብር ሰጥቼ ከሆነ በፍቅር ትጀናጀኑ ነበር። አትጀናጀኑ መሲ። አሁን እኮ እኔ ስለ መጀናጀን አይደለም መቴ እያልኩ እኔ ፖይንቷን ነው የምፈልጋት ከሱ ጋር በፍቅር ስለ ፍቅር ጉዳይ እሱ አሁን መረጃ አለኝ ብሏል። ሊልክልኝ ነው። ያንን ከማሰማ እኔ ነቅዬ እንደወጣ እርሜን በቃ ዳግም ቲክቶክ ላይ ራሱ ከስልክ ውጭ ሳሪ ቤትም ብሎክ አረጋታለሁ። የአዳም ልጆችን ብሎክ ነው ማረጋቸው። እኔ አሁን ፎዚያ አንቺን ሀቁን የምጠይቅሽ ከልጁ ጋር ትጀናጀኑ ነበር? አዎ ወይ አይደለም? ሪያሊቲ ወይ መሲ ታሪክ ረጅም እኮ ነው። እንደዚህ ብዬ ምንም ልጀምር አልችልም። የምፈልግ ገንዘቤ ነው እንድታሰናጀኑ ነበር ወይስ እዚህ ጋር ማላወራው ብዙ ነገር አለ። ምክንያቱም ይሄንን ካወራው ደግሞ ብዙ ነገር የሚበላል ብዙ ነገር አለ። ብዙ አሁን ዛሬ ማለት ነው ጓደኛው እየዛተ ነበረ። ገብቶሻል? ጓደኛው እየዛተብኝ ፎዚ አዳምጪ። መሲ ኦልሬዲ ልጅቷትን መናገር አትፈልግም። ምን አጨቃጨቀሽ? አንድ ነገር ልንገርሽ። ምንድን ነው ምን አጨቃጨቀሽ? መናገር አትፈልግም። አዎ ግንኙነት ኖርማል ስድብ እኮ አይደለም የተሰደብኩት። አንዴ ቆይ ሚውት አድርጊ ሙኒት። እኔ ለሙኒት ስል ነው እዚህ ውስጥ የገባሁት። በተረፈ ግን ለወንድ ብር ሰታችሁ መታችሁ የምታቀረሹ ልጆች እኔም እያለሁ አልኳችሁ እኮ ደረቱ ላይ ተኝተሽ ገንፎ በማስታጠቢያ ካበላችሁ ውጪ ምያለውኝ። ፎዚያ መጠይቅሽ አዎ ነው አይደለም ነው። ብሩን ስሰጩ ስለ ብሩ እርሺውና ከልጁ ጋር ፍቅረኛ ትጀናጀኑ ነበር ወይስ አትጀናጀኑም? አዎ አይደለም። አጭሯን መልስ መሲ። ታሪኩ ረጅም ነው። እኔ ታሪኩ እኔ ስለ ታሪኩ ስለ አድዋ ታሪክ አይደለም ላውራሽ። እኔ ልንገርሽ ፍቅረኛዋ ነበረ። እኔ ልንገርሽ ብዙ ነገር አለ። አሁን እዚህ ጋር ባወራ ማለት ነው ብዙ ነገር አለ። ልጁ አንድ በደል አይደለም። እኔ ስለ አድዋ ታሪክ አይደለም የጠየኩሽ ፎዚያ፣ ስለ አድዋ አይደለም ምን እየጠየኩሻል። እኔ የጠየኩሽ